አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት ይበል እያልኩኝ ዛሬ አጠር ባለ ብሎግ መጥቼላችኋለሁኝ እና ይህን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ እላችኋለሁኝ። ዛሬ እስኪ ትንሽ ስራዬን ለምን ቀን ጠብ አድርጌ አላሳያቸውም ብዬ መጥቻለሁ። እንደምታዩት ኩሽና ነኝ። ቤት ሳጠዳ ውዬ አሁን ደግሞ ወደ ኩሽና ገብቻለሁኝ እና እንደ አጋጣሚ ማታ ወደ ውጭ ወጥቼ ነበርና እንጀራ በር ላይ ይሸጥ ነበርና ያው ፈጣሪም እንጀራ ወዳድ መሆኔን አውቆ እንጀራ የሚሸጥበት ጎረቤት ነው ያለሁት ማለት ነው። እና እንጀራ አምጥቼ ነበርና ለምንድን ዛሬ በዛውን ብሎግ እየሰራሁላቸው ወጥ አልሰራም ብዬ ዛሬ ይኸው መጥቼላችኋለሁ። እንደምታወት ኩሽናዬ ዝርክርክርክ ብሎ ነበረ። በነገራችን ላይ እኔ ኩሽና ተዝረክርኮ ቆሻሻ ሆኖ ማለት ነው ምግብ መስራት አልወድም። አንዳንድ ሰው ያው ተጨረስኩ በኋላ ነው ኩሽና ማጽዳው የሚሉም አሉ። ግን የኔ ባህሪ ኩሽና እቃ ካለ እቃ ጥቤ ጋዙ ራሱ ወልውሌ ምድሩ ከላይ መደርደሪያው ሳይቀረኝ ወላውሌ በጣም ንጹህ ከሆነ በኋላ ነው ምግብ መስራት ደስ የሚለኝ ማለት ነው ኩሽና። እና እንደምታዩት እቃዬን እያጠብኩ ነው። እቃ ሳጥብ ደግሞ ያው ክሎሪክስ ግዴታ ነው። እኔ ክሎሪክስ ከሌለው ሽንት ቤት ማጠብና ኩሽና እቃ ማጠብ የጠዳ አይመስለኝም ማለት ነው። እንደምትመለከቱት እቃዬን ጥብጥብ አድርጌ ጨረስኩኝ። እንደምትመለከቱት መደርደሪያውንም እንደዚህ ፏ አድርጌ አጸዳዳሁኝ፣ ወላወልኩኝ ማለት ነው። እዚህ ጋር ደግሞ ቤት የልጅ ቤት የተረፋቸው ምግብ አኑረውት ነበርና ወደ ኪስ ጨመርኩኝ ውጭ እንዳወጣው ማለት ነው። የተረፈ ምግብ በነገራችን ኪስ አድርጌ ለብቻ ነው የማስቀምጠው። በዚህ መልኩ ኩሽናዬን ፏ አረኩኝ። በዚህ ጋር ቪውን አየት እያረኩኝ በጣም ደስ ይል ነበረ። ሰዓቱ ስንት ሰዓት መሰላችሁ? ቪዲዮ ስቀርጥ 10 አካባቢ ነው። እዚህ ጋር ቀይ ስር 2 ቀይ ስር አወጣሁኝ። ያው ለራሴ ብቻ ስለሆነ ምግቡን የምሰራው ማለት ነው። ቀይ ሽንኩርት 1 ሽንኩርት አወጣሁኝ። እዚህ ጋር ድንች ላኩኝ። ከዛ ቀይ ስር እንልጣለሁኝ እና በምትመለከቱት እንግዲህ ያው ካሜራውን አጥር ለማድረግ እና ፈጠን ለማድረግ ሞክራለሁ። እኔም በነገራችን ላይ ካሜራው ይፍጠን እንጂ እኔ ለራሱ ስሰራ በጣም ነው የምሮጠው ማለት ነው። እንደውም አንዳንድ ጊዜ ያረቀስ በይ ይሉኛል ማለት ነው። በቃ ስራ ካለብኝ ያንን ስራ ለመጨረስ ራሴን አላይም፣ እጄ ይጎዳል፣ ይደህመኛል፣ ያ ነገር እቃ ይከብደኛል ምናምን ብዬ አልልም። ከባባድም እቃ ካለ እንደው ሽከፍ አድርጌ አንስቼው ነው የምሄደው ማለት ነው። ማሻላ ተባረከላ። ለአላህ ምስጋና ይገባው። የቅዋው ባለቤት፣ የኢማኑ ባለቤት፣ የርዚቁ ባለቤት፣ ሁሉ ነገር ባለቤት የሆነው ጌታ ለሱ ምስጋናና ጥራት ይገባው። ያው ሁሉም ነገር የሰው ልጅ ከፈጣሪ ሲሰጠው ነው። እውቀትም ቅዋም ሁሉም ነገር ከአላህ ሲሰጥ ነውና አልሐምዱሊላህ እና ሰጥቶኛል። ማሻላ ተባረከላ። በምታው መልኩ ቶሎ ቶሎ አዘገጃጀሁኝ ማለት ነው። ለሽሮዬም ለቀይ ስሬም ያው ለኔ ብቻ ነው የምሰራው ከኔ በቀር እንጀራ የሚበላ ቤት ውስጥ ስላልነበረ ማለት ነው። በዚህ መልኩ ድቅቅ አድርጌ የሽሮዬንም ከተፍኩኝ። ለቀይ ስሬም ደግሞ በረጃጅሙ ከተፍ አድርኩ። በነገራችን ላይ ቃሪያ የለኝም፣ ያለ ቃሪያ ነው የሰራሁት። ምንም ማድረግ አይቻል እንግዲህ ባለው ነው ሰውና ተፍ አልኩኝ። ድንቼንም እንደዚህ በቀጫጭኑ አከተፍኩኝ ቶሎ እንዲበስልልኝ ማለት ነው። የሀበሻ ወጥ መብላት እወዳለሁኝ፣ ግን ችግሩ የምጠላው ነገር ቢኖር ሽታው። አቤት 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 አቤት! እኔ ማለት ነው አንዳንድ ጊዜም ቤት በደንብ ታጠዳሁ በኋላ ተቦካከርኩኝ በኋላ ካጨጨስኩኝ በኋላ ማለት ነው ምግብ እየራበኝ ምግብ አልሰራም፣ ቁጭ እላለሁኝ። ምግብ ቤቱ እንዳይሸት በማለት ማለት ነው። እዚህ ጋር ሴትዮዋ ደወለች። አቤት አቤት አቤት! አሁን መቼም ፊቴን ያየ ማለት ነው በሰማ እያወራኋት ነው፣ በዚህኛው ስልኬ ማለት ነው እያወራኋት ነበረ። በቃ አሁን ፊቴ ሲቀየር ተመልከቱ እንግዲህ። ስራ ይዘን የሆነ ስራ ይዤ ማለት ነው፣ ስራ ይዤ ሌላ ተጨማሪ ስራ ስታዘዝ
መቼም የሁላችንም ባህሪ ነው የምለው። የኔ ባህሪ ይሄ ነው። በቃ ሌላ ስራ ለምን እታዘዛለሁ? ስራ ይዤ ምክንያቱም እኔ አእምሮዬ ውስጥ ብዙ ሀሳቦች አሉ። ይሄን ስራ ጨርሼ ሌላ የምሰራው ስራ አለ ምናምን እያልኩ ስል ሌላ ደግሞ ያላቀርኩትና ያላሰብኩትን ስራ ሲያመጡብኝ እንደዚህ ነው። አሁን በቃ ፊቴ ቀይር የለሁም። በቃ አሁን እንግዲህ በአእምሮዬ ተበሳጭቻለሁ። ሌላ ነገር እያሰብኩ ነው። ፊቴን አይታችሁ መገምገም ትችላላችሁ ማለት ነው። ወይኔ እንግዲህ ወላሂ ነው ካሜራ ላይ ሳየው እንትን ያልኩትና በመጀመሪያ ጭራሽ ካሜራ በዚህኛው ስልኬ እየቀረኩ ስለነበርኩኝ መኖሩን ራሱ ረስቼዋለሁ። ሀሳቤን ሰርቀዋለች ማለት ነው። አሁን ወጤን ሰርቼ በቃ ኩሽናዬን አጠዳድቼ አጣጥቤ ቁጭ ብዬ ምሳዬን በልቼ ቡናዬን ጠጥቼ እያልኩኝ እያሰብኩ እያለ ሌላ ስራ አዘዘችኝ። ምን ትላላችሁ? ከዛ ሙሄም ምንም ማድረግ አይቻልም። ዝጋጫው ምናምን አደረኩኝ። ያው አልሐምዱሊላህ መቼም እዛ ሀገር ላይ ሁሉ ነገር ቀኝ ነው። ቶሎ ነው ምግቡም የሚበስለው። ሁሉ ነገር በእጃችን ነውና በዚህ ጋር እንግዲህ እየበሰለልኝ ነው። እሱ እስከሚበሰለልኝ አልሙሄም ምን አደረኩ መሰለኝ? ተበሰለ በኋላ ወደ ፍርኖ አደረኩት ማለት ነው። ለሽታው ብዬ ከዛ ቡናዬን እዚህ ጋር አቤት! ይሄ ሀበሻ ቡና የሚል ቡና ይሄ ማለት ነው። በጣም አሪፍ ቡና ነው በነገራችን ላይ ጓደኛዬ ናት የምታዘጋጀው። እና ይሄ ቡና የዚህ የቡና ሱስ አዝሮ ሊደፋኝ ነው። በቃ ደሞዜን ጨረሰው እና እዚህ ጋር ቡናዬን ጠርኩኝ። እዚህ ጋር ወጤ እንደዚህ ዝግጁ ሆኗል። ቡናዬ እስከሚፈላ ድረስ እንደዚህ በዚህ መልኩ እንጀራዬን አዘጋጀሁኝ። አሁን ዳይ ምሳዬን በላለሁኝ ማለት ነው። ምሳዬን በልቼ ከዛ በኋላ ወደ ቡናዬ እሄዳለሁ ማለት ነው። በእኔ ልክ ነው ወጧን የሰራሁት ማለት ነው። ማሻአላ ተባረካላ በልኬ ነው የሰራሁት። እና እንደምታዩት አሁን አሱር አዛን እያለ ነው። ምሳዬን በላሁ ጨረስኩኝ። እዚህ ጋራ ድሩሴን ላጫጭስ እና መቼም የኛ ሀበሻ ወጥ ያለበት ቦታ ምን ሰላም አለ? ሰላም የለም። የሽታ ነገር ምን ልበላችሁ። እና ሁሉም ነገር በቦታው ነው የሚያምረውና እንደምትመለከቱት ያው ቤቱ ስላለመደ የሽንኩርት ሽሮ በርበሬ ሽታ ስላለመደ በጣም ነው የሚሸተውና እንደዚህ አጫጫስኩበት። ከዛም በኋላ ቡናዬን ልጠጣ ነው። እዚህ ጋር ደግሞ በጣም የምወደው የገብስ ብስኩት አለኝ በቸኮሌት የተሰራ ማለት ነው። እና በዚህ መልኩ ቡና ቁርሴን አዘጋጀሁኝ። አሁን እንግዲህ እየዘካከርን ምናምን ያው ቡናችንን ልንጠጣ ነው። ድባቡ ደስ ሲል አቤት! ምን አለ ጎረቤት በነበረ የቡና አጣጪ ነው ያልኩት ማለት ነው። በጣም ነው ደስ የሚለው የሚያምረው። እስኪ ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ ኮሜንት ጣፉልኝ አስተያየት ባይ